ለዕለቱ ከመራረጥናቸው ዋና ዋናዎቹን በማስቀደም ጀመርን። አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ የምታቋርጠው ፕሬዝዳንት ትራምፕ ከዘለንስኪ ጋር ስለተጋጩ ነው ተባለ። የትራምፕ አስተዳደር ጸብ የማጫሩን ድርጊት ገፍቶበታል ሲሉ ኪም ዮ ጆንግ ከሰሱ። ዶናልድ ትራምፕ ብሪታንያ እንዳይጎበኙ የተቃውሞ ፊርማ ዘመቻ ተጀመረ። ከነ ማህይምነት ያስመርቆኛል ያለችው ወጣት ተማሪ ትምህርት ቤቷን ከሰሰች። ሰላም፣ እንኳን አደረሳችሁ የቻናላችን ቤተሰቦች። ለላይክና ሼር እንዲሁም ኮሜንታችሁ ምስጋናችንን በማስቀደም ለቻናላችን አዲስ የሆናችሁ ሰብስክራይብን በመጫን የሁሉም ቤተሰብ የሆነውን ቻናላችንን በመቀላቀል እንዲሁም ለላይክ ሼርና ኮሜንታችሁ ከወዲሁ ምስጋናችንን ካችሁ እያልን ወደ ዝርዝር መረጃው ተሻገርን። አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ የምታቋርጠው ፕሬዝዳንት ትራምፕ ከዘለንስኪ ጋር ስለተጋጩ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር መጋጨታቸውን ተከትሎ ለዩክሬን የሚደረገውን ወታደራዊ ድጋፍ ማቋረጣቸውን ዋይት ሃውስ ማስታወቁ ተገልጿል። ይህ እርምጃ የመጣው የፕሬዝዳንት ትራምፕ ወደ ዋይት ሃውስ ከገቡ በኋላ አሜሪካ በዩክሬንና ሩሲያ ላይ የምትከተለውን ፖሊሲ ከቀየሩና ባለፈው ዓርብ ዕለት በዋይት ሃውስ ከዘለንስኪ ጋር ኃይለ ቃል ከተለዋወጡ በኋላ እንደሆነ እየተነገረ ይገኛል። ፕሬዝዳንት ትራምፕ አሜሪካ ዩክሬን ከሩሲያ ጋር እያደረገች ባለው ጦርነት ላደረገችው ድጋፍ በቂ ምስጋና አላደረጉም ሲሉ ዘለንስኪን ተችተዋቸዋል። ፕሬዝዳንቱ ትኩረታቸው ሰላም መሆኑን ግልጽ አድርገዋል። አጋሮቻችንም ለዚህ ዓላማ ቁርጠኛ እንዲሆኑ እንፈልጋለን። እርዳታችን ለመፍትሄው አስተዋጽኦ ማበርከቱን ለማረጋገጥ አቋርጠን እየገመገምን ነው ሲሉ ስማቸው እንዲጠቀስ ያልፈለጉ የዋይት ሃውስ ባለስልጣን መናገራቸውን ሮይተርስ ዘግቧል። በዚህ ጉዳይ የፕሬዝዳንት ዘለንስኪ ቢሮም ሆነ በአሜሪካ የሚገኘው የዩክሬን ኤምባሲ ያለው ነገር አለመኖሩን ዘገባው ጠቅሷል። ፕሬዝዳንት ዘለንስኪ ከኤፒ ጋር በነበራቸው ቆይታ የጦርነቱ ማብቂያ በጣም ሩቅ ብለው መናገራቸው ትራምፕ ተናደው መልስ እንዲሰጡ አድርጓቸዋል። ይህ ዘለንስኪ ያወጣው መጥፎ መግለጫ ነው፣ አሜሪካ ከዚህ ጋር አትቀጥልም ሲሉ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያቸው ላይ አስታውቀዋል። የሩሲያ ዩክሬን ጦርነት ከተጀመረ ወዲህ የአሜሪካ ኮንግረስ ለዩክሬን የ175 ቢሊዮን ዶላር አጠቃላይ እርዳታ ማድረሱን የኔን ፓርቲዚያን ኮሚቴ መረጃ ያመለክታል። የትራምፕ አስተዳደር ጸብ የማጫሩን ድርጊት ገፍቶበታል ሲሉ ኪም ዮ ጆንግ ከሰሱ። የሰሜን ኮሪያው መሪ አዲሱ የአሜሪካ ፕሬዝዳንት የባይደን አስተዳደርን የጥላቻ ፖሊሲ በማስቀጠሉ ፒዮንግያንግ የኒውክሌር ኃይሏን ማጠናከር አለባት ብለዋል። ደቡብ ኮሪያ በበኩሏ የኪም አስተያየት ሰሜን ኮሪያ ለምታካሂደው የኒውክሌር መሳሪያ ልማት መሸፈኛ ሰበብ ፍለጋ ነው በሚል ውድቅ ብታደርገውም የሰሜን ኮሪያው መሪ ኪም ዮ ጆንግ አዲሱን የአሜሪካ ፕሬዝዳንት ዶናልድ ትራምፕን በጸብ አጫሪነት ከሰዋቸዋል። ከኪም ጆንግ ኡን ቀጥሎ ከፍተኛ ስልጣን እንዳላቸው የሚነገርላቸው ኪም ዮ ጆንግ አዲሱ አስተዳደር ስልጣን ከያዘ በኋላ አሜሪካ በሰሜን ኮሪያ ላይ ፖለቲካዊና ወታደራዊ ቁስቆሷን ገፍታበታለች ማለታቸውን የሰሜን ኮሪያ ብሔራዊ የቴሌቪዥን ጣቢያ KCNA ዘግቧል። ትራምፕ የቀድሞውን ፕሬዝዳንት ባይደን የጥላቻ ፖሊሲ አስቀጥለዋል። ይህም ሰሜን ኮሪያ የኒውክሌር ጦርነት እንዳይጀመር የመገዳደር ኃይሏን የሚጨምር ስራዋን መግፋት እንዳለባት ያሳያልም ነው ያሉት። ኪም ዮ ጆንግ አሜሪካ USS ካርል ቪንሰን የተሰኘችውን አውሮፕላን ተሸካሚ መርከብ ባለፈው እሁድ ወደ ደቡብ ኮሪያ መላኳንም ፒዮንግያንግን ግጭት ለመቀስቀስ ያለመ ነው በሚል ተቃውመውታል። አሜሪካ በቅርቡ ከደቡብ ኮሪያና ጃፓን ጋር ግዙፍ ወታደራዊ ልምምድ ታደርጋለች። የአገሪቱን ወታደራዊ ልምምድ የወረራ ዝግጅት ነው በሚል የምትቃወመው ፒዮንግያንግ ባለፈው ሳምንት ስትራቴጂክ ክሩዝ ሚሳኤሎችን በመሞከር እንደተለመደው ተቃውሞዋን በሚሳኤል ገልጻለች።
የኪም ጆንግ እህት አሜሪካ በሶስትዮሽ ወታደራዊ ልምምድ የሚሳተፉ B-1B ቦምብ ጣይ አውሮፕላኖችን ወደ ኮሪያ ልሳነ ምድር መላኳንና በየካቲት ወር በጀርመን በተካሄደው የሙኒክ የጸጥታ ጉባኤ ሰሜን ኮሪያን የኒውክሌር ጦር መሳሪያ ባለቤት እንዳትሆን የደረሱትን ስምምነትም ተችተዋል። የደቡብ ኮሪያ የመከላከያ ሚኒስትር በበኩሉ የኪም ዮ ጆንግ አስተያየት ሰሜን ኮሪያ ለምታካሂደው የኒውክሌርና ሚሳኤል ልማት መሸፈኛ ሰበብ ፍለጋ ከመሆን ውጪ ትርጉም የለውም ብለዋል። ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤትነት ተቀባይነት የለውም፣ ሀገሪቱ ህልውናዋ እንዲቀጥል ብቸኛው አማራጭ ከኒውክሌር መሳሪያ አባዜና ቅዠቷ መውጣት ነው ሲሉ አክለዋል። በመጀመሪያ የስልጣን ዘመናቸው የኮሪያ ልሳነ ምድር ውጥረትን ለማርገብ የሞከሩት ዶናልድ ትራምፕ ከኪም ጆንግ ኡን ጋር በአካል መገናኘታቸውና የሁለቱን ኮሪያ መሪዎች ማጨባበጣቸው ይታወሳል። ትራምፕ ከኪም ጋር ተከታታይ ምክሮችን ቢያደርጉም ውጥረቱን ሳያረግቡ የስልጣን ዘመናቸውም አክትሞ ነበር። በጥር ወር ዳግም ወደ ነጩ ቤተ መንግስት የገቡት የ78 ዓመቱ ፕሬዝዳንት ከሰሜን ኮሪያ መሪ ጋር ዳግም እንደሚገናኙ መግለጻቸውን ሮይተርስ አስታውሷል። ዶናልድ ትራምፕ ብሪታንያን እንዳይጎበኙ የተቃውሞ ፊርማ ዘመቻ ተጀመረ። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ባሳለፍነው ሳምንት ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር ውይይት አድርገው መመለሳቸው ይታወሳል። ጠቅላይ ሚኒስትሩ በዚህ ወቅት ፕሬዝዳንት ትራምፕ ብሪታንያ እንዲጎበኙ ከሀገሪቱ ንጉሥ ቻርልስ ሶስተኛ የተላከላቸውን የጉብኝት ግብዣ አስረክበዋል። ፕሬዝዳንት ትራምፕም የንጉሥ ቻርልስን ግብዣ መቀበላቸውን የገለጹ ሲሆን ባሳለፍነው አርብ ከዩክሬን አቻቸው ዘለንስኪ ጋር በነጩ ቤተ መንግስት ያደረጉት ውይይት ወደ አለመግባባት ከተቀየረ በኋላ ብሪታንያውያን ተቃውሟቸውን እየገለጹ ይገኛሉ። በዚህም መሰረት ፕሬዝዳንት ትራምፕ ዩክሬናውያንን ክደዋል፣ ለሩሲያ ፕሬዝዳንት ቭላዲሚር ፑቲን በግልጽ ድጋፍ አሳይተዋል በሚል ወደ አገራችን እንዳይመጣ የሚል ዘመቻ ጀምረዋል። የዶናልድ ትራምፕ ብሪታንያ ጉብኝት ግብዣ ይሰረዝ በሚል በበይነ መረብ አማካኝነት እየተካሄደ ያለው ይህ የተቃውሞ ፊርማ እስካሁን ከ70 ሺህ በላይ ዜጎች ፈርመውበታል ሲል ዴይሊ ኤክስፕሬስ ዘግቦታል። እንደ ዘገባው ከሆነ የተቃውሞ ዘመቻ አስተባባሪ ከሆኑት መካከል ዞ ጋርድነር በግል የቲክቶክ አካውንቷ ላይ እንዳለችው የተቃውሞ ፊርማውን ብዙዎቹ እየፈረሙ በመሆኑ ደስተኛ ነኝ። ዩክሬናውያን ለሀገራቸው ነጻነት እየከፈሉት ያለውን መስዋዕትነት ፕሬዝዳንት ትራምፕ አልተረዳም፣ ዩክሬናውያን ተክደዋል ብላለችም። ዶናልድ ትራምፕ ብሪታንያን እንዲጎበኙ የቀረበላቸው ግብዣ እንዲሰረዝ የአገሪቱ ሕግ አውጪ ምክር ቤት ሊከራከርበትና ሊወያይበት እንደሚገባም እየተጠየቀ ይገኛል። ፕሬዝዳንት ትራምፕ ከዩክሬን በተጨማሪ ሌላኛዋንና በንጉሥ ቻርልስ ሶስተኛ የበላይነት በምትመራው ካናዳ ላይም ክህደት ፈጽሟል፣ ግብዣው ሊሰረዝ እንደሚገባም ተጠይቋል። በፈረንጆቹ 2019 ላይ ዶናልድ ትራምፕ ብሪታንያን እንዳይጎበኙ 2 ሚሊዮን ሰዎች የተቃውሞ ፊርማ ቢፈርሙም ጉብኝቱን ማስቀረት አልቻሉም ነበር። በመጨረሻም ከነ መሃይምነቴ ያስመርቆኛል ያለችው ወጣት ትምህርት ቤቷን ከሰሰች። ከነ መሃይምነቴ ያስመርቆኛል ያለችውን ትምህርት ቤት የከሰሰችው የ19 ዓመቷ አሜሪካዊ ተማሪ ባለፈው ዓመት ነበር በከፍተኛ ማዕረግ የተመረቀችው። ጥሩ ውጤት አምጥተሻል ተብላ የስኮላርሺፕ እድል የተሰጣት ይህች ተማሪ ከክፍል ጓደኞቿ ጋር የተራራቀ እውቀት መያዟን ተከትሎ የቀድሞ ትምህርት ቤቷን ከሳለች። ከነ መሃይምነቴ አስመርቆኛል ያለችውን ትምህርት ቤት የከሰሰችው አሌሻ ኦርቲዝ የተባለችው የ19 ዓመት ተማሪ ከአንድ ዓመት በፊት ነበር የሁለተኛ ደረጃ ትምህርቷን በከፍተኛ ውጤት አጠናቃለች የተባለችው። በአሜሪካዋ ኮኔክቲከት ግዛት ባለ ትምህርት ቤት ትምህርቷን የተከታተለችው ይህች ተማሪ ከፍተኛ ውጤት ማምጣቷን ተከትሎ የስኮላርሺፕ እድል ተመቻችቶላት በመማር ላይ ነበረች። ይሁንና ተማሪ አሌሻ መጽሐፍ ማንበብና ተያያዥ ክህሎት አብረዋት ከሚማሩ ተማሪዎች በብዙ እጥፍ ወደኋላ እንደቀረች የተረዳችው ተማሪ አሌሻ ከክፍል ጓደኞቿ ጋር እኩል መጓዝ ባለመቻሏ ትምህርቷን ለማቋረጥ መገደዷን ኦዲስ ሴንትራል ዘግቧል።
እኔ ማይሞኝ ሳለ ትምህርት ቤቴ ግን በከፍተኛ ማዕረግ ብሎ ማስመረቁ ትክክል አይደለም ያለችው አሌሻ የቀድሞ ትምህርት ቤቷ ላይ ክስ መመስረቷን ኦዲት ሴንትራል ዘግቧል። ተማሪዋ አሁን ላይ ያላት ዕውቀት አንደኛ ክፍል ካለ ተማሪ ጋር ተመሳሳይ ነው የተባለ ሲሆን እርሳስ መያዝና የተወሰኑ ቃላትን ብቻ ማንበብ መቻሏም ተገልጿል። ማይሞኝ ሳለ እንዴት ኮኔክቲኬት ዩኒቨርሲቲን ተቀላቀለች በሚል ለቀረበላት ጥያቄም ማመልከቻዎቹን ለመሙላት የተለያዩ ቴክኖሎጂዎችና የትርጉም መተግበሪያዎችን ተጠቅማ እንደነበር ተናግራለች። አሁን ላይ ከዚህ በላይ መታገል እንደማትችልና ለደረሰባት የአእምሮ ሕክምናዎችን ከወሰደች በኋላ ወደ ትምህርቷ ልትመለስ እንደምትችልም አክላለች። የትምህርት ቤቱ አመራሮች በግዴለሽነት በእኔ ላይ ላደረጉት ጥፋት መቀጣት አለባቸው የምትለው ተማሪዋ ሌሎች ተማሪዎች መሰል ጉዳት እንዳይደርስባቸው በሚል ክስ መመስረቷ ተገልጿል። አልአይን አማርኛን ዋቢ በማድረግ ለዛሬ ያዘጋጀንላችሁን ጥንቅር እዚህ ላይ ስናበቃ የሁልጊዜ ማሳረጊያችን እንደሚከተለው ማስከተል ነው። መልካም ቀን።